አንድ ነገር ልናገር መፈልገው ነገር በጣም የሰራው ትልቅ ውርደት ይሄ ብልግና ነው። እኔ ለተጠቀምኩት ቃል በጣም ሊያስጠላ ይችላል፣ ግን ተግባሩ ነው። ማሚ ከአዲስ አበባ በማይሆን ሁኔታ ቃሉን መጠቀም አልፈልግም። አግቶኝ ካለ ፍቃዴ ነው ያመጣኝ እዚህ ድረስ። ሌላ ድረስ ደቅኖ አስፈራርቶኝ ነው ቡታጅራ ድረስ ያመጣኝ። እኔ እናገራለሁ። ሲጀመር ምንም መደበቅ የሌለበት ጉዳይ ነው። እና ማሚ ተስማምተን እኔ እና እሱ ተለያይተን እሺ ለቆሽ ያው እሺ ማሚ እሺ በቃ እሺ። ሰላም ቤተሰቦች እንዴት ናችሁ? እንዴት አደራችሁ? ሁሉ ሰላም? እኔ ያለሁኝ እግዚአብሔር ይመስገን። ያው በስጋትም ቢሆን በጭንቀትም ቢሆን አለን። ያው ሁላችሁም እያያችሁ ነው። እሷ እያደረገች ያለችው ነገር ምንም ደስ የማይል ነገር ነው። ራሴን አጠፋለሁ፣ ራሴን እንደዚህ አደርጋለሁ፣ የሆነ ነገር አደርጋለሁ ትለኛለች ዝም ብላ እና ያንን ነገሮች ደግሞ ኢቭን እዚህ እኔ ያለሁበት ከተማ በእርግጥ ከዚህ አሁን ለመሄድ እያሰብኩኝ ስለሆነ አሁን ብናገርም ችግር የለውም። አንደኛ ከዚህ በፊት የተፈጠሩት በጣም የሚያስጠሉ ነገሮች ነበሩ። እኔ አንደኛ ከእናቴ ጋር ተጣልቼ ነበረ። ታስታውሱ እንደሆነ ማይሆን ነገር ተባብለን እናቴ በእኔ ምክንያት አኩርፋ በጣም ብዙ ነገሮች ተፈጥሮ እዚህ መጥቼ ይቅርታ ለመጠየቅ እንኳን አልቻልኩም ነበረ። ምክንያቱም አንደኛ ያው ታውቃላችሁ በማን ምክንያት እየተጣላን እንደነበረ እና ያንን ሁሉ ነገር አለፌ እግዚአብሔር ይመስገን እዚህ ደርሻለሁ። ግን ይሄ ሁሉ ነገሮች ሲያልፉ እሷ እሺ እያለችኝ አይደለም፣ እየተቀበለችኝ አይደለም፣ እኔ ለማደርግላት ነገር ምንም ቫልዩ እየሰጠችልኝ አይደለም። እና እስቲ ዛሬ ቢያንስ ከሩም ውስጥ ወጥታ አንዳንድ ነገሮችን ማድረግ ፈልጋለሁ። አንደኛ እሺም ብላኝ አትወጣም። ያንን ነገር ስለማስብ እሺ በቃ ወደ አዲስ አበባ እንመለሳለን፣ እሺ በቃ የሆነ ነገር እናደርግልሻለን ምናምን። ምግብ ራሱ በግድ ነው የምትበላው። ዳኒ እየወሰደላት ምግብ እኔን ጨርሶ ማየትም ማናገርም ምንም ነገር ማውራት ውጣልኝ ነው የሆነ ነገር ውጣልኝ በቃ ላወራትም ፍቃደኛ አይደለችም። እና እስቲ ዛሬ ደግሞ ከዚህ በፊት ከእናቴ ጋር አጣልተሽኝ ነበረ እና የተጣላሁትም ደግሞ በአንቺ ምክንያት ነው እና እናቴም ጋር እንድታስታርቅኝ እፈልጋለሁ። አንቺም ካስታረቅሽኝ በኋላ ወደ አዲስ አበባ ትሄጃለሽ የሚል ነገር ሀሳብ መጥቶልኛል። ነገር ግን ልሸኛት አይደለም፣ ከእናቴ ጋር ያለውን ነገር ለመዝጋት ነው። ምክንያቱም እናቴ ቪዲዮ የሆነ ነገር ምናምን አታይም። ስለማታይ ምንም የምታውቀው ነገር የለም። ግን እኔን አኩርፋኝ እንድትቆይ ስለማልፈልግ እሷንም ይዣት እናቴ ጋር እንድታስታርቅ በቃ ሌላ ምንም ነገር አይደለም፣ እንድታስታርቀኝ ብቻ ነው የምፈልገው። አስታርቃኝ፣ ከዚህም ልንሄድ እንችላለን፣ ርቀንም ልንሄድ እንችላለን፣ አይታወቅም። እንደሷ ፍላጎት ነው። ፍላጎቷ ከሆነ ማንም ሊያስገድዳ ስለማይችል እዚሁ መኖር እንችላለን፣ እዚሁ ህይወት መመስረት እንጀምራለን። ምንም የሚከብደን ነገር የለም። እና ቤተሰቦቼ ዛሬ ያለ ነው አንደኛ እሷ የት እንዳለች ሁላ አታውቅም። በቃ ሸፋፍነን ምናምን ይዘናት እዚህ ደረጃ ላይ ስትደርስ ነው አይኗን ከፍተናት ሂጂ ምናምን እያልናት ያስገባናት። እና ስትመጣ ራሱ እንቅልፍ በቃ እዛ ያልተኛችበት ስለነበረ እያያችሁ ነበር። እና እንቅልፍ በእንቅልፍ ሆና ነበረ። እና ዛሬ ከእናቴም ጋር እንድታስታርቀኝ እሷም የሆነ ሪላክስ እንዲሰማት እንደዚህ አይነት ጭንቀት ውስጥ እንዳትገባ ከእናቴን ጋር እንድታስታርቀኝ ልጠይቃት ነው። እሷም አየር እንዲነካት በቃ ሩም ውስጥ ዝም ብላ ከምትሆን አየር እንዲነካት ለማድረግ ሲቹዌሽን ለማድረግ ነው። ዳኒ መኪና ውስጥ ሆኖ እየጠበቀኝ ነው። በእርግጥ ነግቷል። አሁን እናቴም ትነሳለች ብዬ አስባለሁ። እስቲ እሷን የምትለኝን ልስማና ከዛ በኋላ እምቢም ልትለኝ ትችላለች። እናቴ ጋር ውሰጂኝ ስላት ቡታጀራ ነው እንዲህ ያለሁት ብላም ልደነግጥም ትችላለች፣ አይታወቅም። እና ሪያክቷን እናያለን ምናምን ነገር። እስቲ አብራችሁኝ ሆኖ እስቲ አሁን እንሂድባት።
እንደዚህ እንዳደርግሽ ያደረግሽኝ አንቺ ነሽ። ቆይ እስከ መቼ ነው ላይ ካልፈልግም እንደዚህ እዚህ ጋር መሆን ይችላል አይደል? የት ነው የምትሄጂው? ላወራሽ ነው በስነ ስርዓት። እሺ እስከ መቼ ነው እንደዚህ እስከ መቼ ድረስ እንደዚህ እንሆናለን? እስከ መቼ እዚህ ፍራሹን ደግሞ አደቀቅሽው? ምን ሆነሽ ነው? ነሽ ላውራሽ። እሺ አንዴ ላውራሽ። በቃ እኔም አቅሜ ጨርሻለሁ። አንቺን አልቻልኩሽም። ከአቅሜ በላይ ነሽ። ምንድን ነው የምትፈልጊው? አስወጣኝ። እሺ አስወጣሻለሁ። መጀመሪያ ምለውን ነገር አዳምጪ። እሺ እኮ ምለውን ነገር አዳምጪ። ቁጭ በይ እኮ ቁጭ በይ። የምነግርሽን ነገር አዳምጪ። አምሮብሻል። በቤት መዋል እንደዚህ ከሆነ ሁሌም በቤት ትያለሽ። ምግብ ብቻ በደንብ ብይ። እየጠወለቅሽ ነው። ራስሽን ለምንድን ማጠብቂ? ራስሽን ጠብቂ እንዴ! እንደዚህ ምናሽ አሁን ያለሽ ወተን ሾፒንግ እናደርጋለን። አንደኛ ወተን ሾፒንግ እናደርጋለን። ልብስ ምናምን ስለሚያስፈልግሽ እንገዛለን። በጣም የሚያስጠላ ነገር ነው እያደረግ ያለው። ከገባ እንደ ልጅ አትሆን፣ እንደ በሰለ ሰው አስብ። በፍቃዴ አይደለም ያመጣኝ። በቃ ሁሌ እንደ ጮህ፣ ሁሌ እንደ ጨቃጨቃ። እሺ እመልስሻለሁ። ነይ ቁጭ በይ። ወደ አዲስ አበባ መመለስ ነው የምትፈልጊው? በሰላም እንደመጣሁኝ አክትክ አነጋገር በጣም የሚያናድድ ነገር ነው፣ የሚያስጠላ ነገር ነው። ገርሻለ በጸባይ ነው እያወራሁሽ ያለሁት አይደል? ለማደርገውን ነገር ይቅርታ 10 ጊዜ 100 ጊዜ ይቅርታ ታስጠይቂ። ይቅርታ አይደለም በቃ እሺ፣ ከዚህ እንድታስወጣኝ ነው። በቃ ልቀቀኝ፣ አትንካኝ። እሺ ቁጭ በይ። በሰላም እየተነጋገርን ነው። በቃ ካንተ ጋር ምንም እኔ ከማውራ ሰው አይደለም። ለምንድን ነው የማይገባ? አንዴ አዳምጪ። ከዚህ በፊት ከእናቴ ጋር አጣልተሽኝ ነበር አይደል? ትዝ ይልሻል? ከዚህ በፊት ከእናቴ ጋር አጣልተሽኝ ነበር አይደል? እኔ አይደለም የማይጣለው። እሺ በእኔም ስህተት ተጣልተን ነበር። ከዛ ምን ብለሽኝ ቃል ገብተሽልኛል? አስታርቅሃለሁ። ሲጀመር አንተና እኔ ምንኛ ነው የሚገባ? አንደኛ አሁን ይሄንን ነገር ለማውራት ጊዜ አይደለም እኮ። አስታርቅሃለሁ ብለሽኛል። አሁን ካንተ ጋር በሰላም እዚህ ልቆይ አልችልም። ምንህን ነው እኮ? አስታርቅሃለሁ ብለሽኛል አይደል? ስንት ቀን ልታስቆየኝ ነው እዚህ? አልገባኝም። ዛሬ እናቴ ጋር እንድትወስጂኝ እንድታስታርቅኝ ይፈልጋል ቆልፈህብኛል እኮ። አብረን እንሄዳለን ማለት አሁን እንሄዳለን። አልገባኝም ማለት ምንድን ነው? ያለነው ቡታጀራ ነው። በጣም ጥሩ፣ በጣም አሪፍ፣ የሚደነቅ ሀሳብ ነው። ጥሩ ነገር የሚደረግ በዚህ ለኔ ቅርብ ቦታ ነው ይዘኸኝ የመጣው እኮ። ይኸውልሽ እኔ አሁን እንደዛም በይኝ የለ ችግር የለውም። አሁን እኔ የምፈልገው አንድ ነገር ከእናቴ ጋር አስታርቀሽኝ አንቺም የራስሽን ህይወት ትኖሪያለሽ። አስታርቀሃለሁ። ወደ ቤቴ ቀጥለጥ ብዬ እሄዳለሁ። እሱም በኋላ የምናወራበት እሺ አይደለም? በኋላ እናወራዋለን። ችግር የለውም። እሱ እናወራለን። ሳታፍር ቡታጅራ ድረስ ይዘህ መጣ። እሱ አልበቃ ብለህ ደግሞ የኔ ቤተሰቦች መጨነቃቸውን እኔ ይዘህ መሄድህን ሁሉ ነገር ግን ረስተህ ከእናትህ ጋር እንዳስታርቅ እኔ ጋር እንደሆንሽ ትሰራለህ። ሄደህ እኮ ይቅርታ መጠየቅ የምችለው ነገር ነው። እዚህ መቆየት አልፈልግም። አንቺን ጥዬ የትም ሄድ አልፈልግም። ለዛ ነው ቀኑን ሙሉ በሩን እየቆለፍክብኝ የምትሽከረከረው። ለዛ ነው የትም ከዚህኛው ቤት ወደ የትኛውን ቤት አልሄድኩም። አንቺን እየጠበቅኩኝ ነበር እኮ። አሁን የኔ ነገር ማይመለከትሽ ከሆነ አሳያለሁ። አሳያለሁ። እሺ እንደው ጥሩ ነው። ማቆ ሀገር ነው ስልክኝ አይደል? በጣም አታውቂው አይደል እንዴ? በጣም ብዙ ጊዜ እንደቆየ ሰው ምን ብዙ አመት እንደቆየ ሰው የምታወሪው የትም አታውቂው። ግን አሁን አንድ ነገር እሺ በይ። ከእናቴ ጋር ያ የተፈጠረውን ነገር ታስታርቀኛለሽ። ከዛ እኔም ላንቺ ያለኝን ነገር ይቀየራል። እንስማማ። ወደ ቤቴ እንሄድ። ነገርኩሽ እኮ ለኔ ፍቃድ አይደለም። እኔ ላንተ ብዬ አስቤልህ ነው እንጂ ይሄ ነገር ግዴታ ነው። ገብቷል?
እሺ በእኛ አንድ ፖሊስ እንኳን ቢመጣ ማለት ነው አሽቀጥሮ የሚወስድ የትም እንዳለን ስለማያውቁ ችግር የለም። ኦልሬዲ እኮ ታወቀ እኮ ምን ቡታጀራ መሆናችን በዚህ ቡታጀራ ብቻ ነው ቡታጀራ መሆናችንን ብቻ ቢታወቅም ነገ ከነገ ወዲያ ወደ ሌላም ቦታ ልወስድሽ ይችላል። ይሄ አትጠራጠር። ከዛ እዚህ ድረስ ማምጣት ከቻልኩኝ ከዚህም ሌላ ቦታ መውሰድ ይችላል። ነገር ግን እኮ ነኛችን አልፈልግም እኔ ደግሞ አልፈልግም ካንተ ጋር መቆየት እኮ አትፈልጊም ማለት እሺ ከእናቴ ጋር ታስታርቅኛለሽ? እሺ አስታርቃለሁ። ከዛ በኋላ ግን ማለት ነው እናወራለን። አላወራም ካንተ ጋር ምንም ማውራት ነገር የለም። በቃ እንዴት ልግለጽ? በቃ ቅለሽልሽኝ ሁሉ ነገር ህይወት ሁላ እንዲመረኝ እንድጠላው አታድርጊኝ። አሁን እንልበሽና እንሄዳለን። ታስታርቅኛለሽ? እኔ ምንም ማስታርቅ ነገር እስቲ አየር ሚንካሽ አየር ቀይሪ ተረጋጊም ይሆናል። ቡታጀራ ይዤሽ ስለመጣው እግዚአብሔርን አመስግኝ። አርቄም ስላልኩ ከሀገር ውጪ ልወስድሽ ይችላል። አዲስ አበባ ሲሄድና ቤቴ ሆኖ እሺ ማመስገን ያለብኝ ከኔ ጋር እኔ እኮ አውሬ አይደለሁም። አውሬ ባትሆን ብታስብ ኖሮ እንደዚህ አይነት ድርጊት አታደርግም። መቼ በህይወቴ መቼ መማረሰውን ቀን እንዳሳልፍ አደርገኝ። ባንቺ ደግሞ ህይወቴ ይጠፋል። በቃ ባንቺ ምክንያት ህይወቴ ይጠፋል። እኔ ካንቺ ጋር ነው የምሞተው። ከሞትኩ ካንቺ ጋር ነው የምሞተው። በጣም ብዙ ሰው የሚፈልገኝ ሰው አለ። እሺ ቤተሰብ ያስፈልጉኛል። እሺ በእኛ እኔ በቃ ወስድሻለሁ። እሺ እኮ ልንገርሽ፣ እሺ ወስድሻለሁ። ግን እዛ ሄደን መጨቃጨቅ አይቻልም። ቃሌን የምታከብር ከሆነ እኔ ምንም ችግር የለብኝም። እሺ በቃ እዛ ሄደሽ ይሄንን ነገር ብቻ እንዳታወሪ። ወስድሻለሁ አልኩሽ እኮ ወስድሻለሁ። ወደምትፈልጊበት ወደ አዲስ አበባ ምን እንደሆነ ወስድሻለሁ። ቀጥታ ስልኬን ትመልሳለህ። መልስልኝ። ከዛ በኋላ እኮ መልስልኝ። ካለ ስልኬ እንዴት ልቆይ እችላለሁ እኮ አብረን እንሄዳለን። እዛ ብቻ ያልኩሽን እንዳታወሪ። አሁን ልብስሽን እኔ ልውጣልሽ። እሺ እኔ ቃሌን እጠብቃለሁ አልኩሽ እኮ ቃሌን እጠብቃለሁ። እሺ በእናትህ ፊት ነው ማለት። እሺ ይዳግባ ዛሬ እንኳን አየር አስነካኸኝ። የት እንዳመጣኸኝ ማወኩኝና ምን ነው ለመግባት ፈራ አገባ እኮ ይኸውልሽ እኔ እስከ ዛሬ ለመናገር ፈርተክ ነው። ግባ እየሰራው ሰርቼ አይደለም እንድታስታርቅኝ ነው የመጣ ነው። እሺ ብለሽ ተስማምተሻል። ሂጂ ጀምሮ የተስማሙት እኮ ላንተ ስል ነው። ለእናቴም ስትይ ለእኔም ስትይ ነው። ላንተ ስል ምንም ነገር ማደርገው ነገር የለም። እዚህ ቤቶች ማሚ አንቺ ደህና ነሽ? እንዴት ነሽ? ደህና ነሽ? ደህና ነሽ ማሚ? ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ? አለሁ። ሰላም ነው ወይ? አለሁ። አለን። እንግዳ ትቀበያለሽ? እኔ ሰላም አልባለም። እንዴት ነሽ? ኧረ ችግር የለውም። ታዩ ችግር የለውም። እንዴት ነሽ ማሚ? አለሁ እግዚአብሔር ደህና ነኝ። ሰላም ነሽ? ሁሉ ሰላም ነው ተመስገን። ያው ደህና ነን። በእንትን ሰዓት መጣና ጉል ሰዓት ላይ መጣን አይደለም? አዎ ድንገት ያው ደውልልሻለሁ ብዬ ነበር። አጋጣሚ ስለመጣው ነው እንደዛ ያደረኩት። ሁሉ ሰላም ነው? ደህና ነኝ አለሁኝ። አምጣልኝ ያልሽኝ ልጅ አመጣሁት። አምጣልኝ ያልሽኝ ልጅ አመጣሁት። ብዙ ነገሮችን እየተፈጠሩ ነው እናቴ። ካንቺን ጋር መጣላት የሌለብኝ ታይም ላይ ተጣላሁኝ። እዚህን ከመጣሁኝ በኋላ አንቺ ጋር ላመጣት ትንሽ አመት ከራሴ ጋር እንትን እያልኩኝ ነበር። መጀመሪያም እኮ ያው ማሚ እኔ ዛሬ የመጣሁት ለሌላ ነገር ሳይሆን እናቴ አሁን እኔ ማለት ባለመግባባት አዲስ አበባ ላይ የተፈጠረ ችግር ነበረ ከዚህ በፊት። እሱን ነው አይደለም የመጣ እኔ ደግሞ ስለሱ ላወራስ ነው አይደለም የመጣ ነው። ተነጋግረን የመጣ ነው አንተን ከእናት ጋር ለማስታረቅ እያወራኝ ያለው ስለሌላ ነገር አይደለም። እና ማሚ ያው ከዚህ በፊት የማይሆን ነገር ተፈጥሮ ነበረ በመሀላችን በሁላችሁም እና ትንሽ ተናደሽ ነበረ የሽው ያ ነገር እኔ ጸጸት እየተሰማኝ ነው ያለው በእኔ ምክንያት እንደተጣላችሁ
ማይሆን ነገር ውስጥ እንደገባችሁ እኔ ደግሞ እናት ልጇ ላይ መቼም ተስፋ አትቆርጥም። ተናደሽበት ሊሆን ይችላል ግን ደግሞ በጊዜ ባጠፋው ስህተት ነው። እኔ ደግሞ ዛሬ በቃ ይቅር ተባባሉ ምናምን እናትና ልጅ አይባባልም ግን ያው አጥፍቷል እኔን እንደ ጥፋተኛ እየወቀሰኝ ነው። ስለዚህ ማሚ እኔ ዛሬ መጣሁት ይሄንን ነገር ሰላም ለፈጠር ነው። ከዛም ባለፈ ደግሞ በጣም ትልቅ እየሰራው ያለው ስህተቱ አለ ነው። አይ ስህተትህም መናገር አለበትና ማሚ መጀመሪያ ሌላውን ተይውና ያወራንበትን ነገር ብቻ አውሪ። ሌላውን ነገር የቤታችን ሚስጥር ቤታችንን ጨርሷለን አይደል? በዚህ የቤት ሚስጥር አይደለም እና ማሚ ብቻ ነው የምፈልገው አንድና አንድ እኔ እየተሰማኝ ነው በእኔ ምክንያት እንደተጣላችሁ በእኔ ምክንያት እያኮረፋችሁ ያው የጠየቅሽውን እሷን አምጣልኝ ያልሽው ነገር በእናት በኩል ሲታይ ያው ልክ ነሽ ምናምን እኔንም እንደ ልጅሽ ነው የምታየኝ። ግን ደግሞ አሁን ከሱ ጋር ሰላም መፍጠር አለባችሁ። ሰላም አሁን እሱን ሁሌ እኔ ማርያምን ነው የምለው እኔ ራሴን በጸጸት መጉዳት አልፈልግም። እኔ ነኝ ያጣላኋቸው እኔ ነኝ እሱም የሚለው አንቺ ነሽ ጥፋተኛዋ። እኔ እንደዛ ማሰብ አልፈልግም ማሚና ለኔ ስትይ ይቅር ተባባሉ ብቻ። ይኸውልሽ እኔ አሁን የሱና የኔ ጥል ምንም ማለት ዋናው የእናንተ መስማማት ነው የምፈልገው ከምንም በላይ ማለት ነው። እና እኔ ዛሬ ደግሞ በድንገት ስትመጡ ደስ ብሎኛል። አንድ ላይ ሆናችሁ መስሎኝ ያው ደስ ብሎኝ ነው። እና የሱን እኔ ማኩረፍ እኔ ድምጼን ስላልሰማኝ ነው በጣም የተናደድኩበት የነበረው። ግን ያው አሁን ደግሞ አንድ ላይ ስትመጡ ደስ ብሎኝ ነበር። እና ይቅርታ አደረግሽልኝ እናቴ። ያው ይቅርታው የእናት ጥል እኮ ከእንትን ከውስጥ አይደለም። ይቅርታ ባባ ልጅ ይቅር ይበላ እደግልኝ ምንም አትሆንብኝ። እኔ ባኮርፍም እለቃለሁ። ያኮረፍኩት ከጡት ይሄድ። አሜን አሜን እናቴ። አብታስቀይመኝም ትችላለህ ይተውኝ። እኔ በእርግጥ በወቅቱ በጣም እንትን አሳፍረኸኝ ነበር አዝኜብህ ነበረ። እና ለምንድነው ያ ሁሉ የሆነው? ያው እሷን አልቀበልም ስላልከኝ ነው። አሁን ያው አንድ ላይ ደግሞ ሳያቸው ደስ ብሎኛል። እና ደግሞ ያው ያለው ነገር ደግሞ እኔ ምንድነው የምፈልገው አንድ ላይ እንድትሆኑልኝ ነው የምፈልገው ያለው ነገር። አሁን እኮ አንድ ላይ ነን እናቴ። ሁሉም ነገር በቅርብ ይስተካከላል። ሁሉም ነገር አንድ ይሆናል። አንቺ የምታስበው እኔ የማስበው አንድ አይነት ነገር ነውና ያን ነገር ደግሞ እናስተካክለዋለን። እዚህ ጋር ግን ችግር አለ ማሚ። አንድ የተፈጠረ ነገር አለ እኔ ሳልናገር ማለት ምን ማለት ነው? ዝም በል ሳልናገር አላርፍም። እንዴት እንደመጣው ነው አላወራም ያልኩት እናንተ እስክትስማሙ። እኔ ከላይ ላይ ያለውን ነገር አሁን ላይ አናጽቻለሁኝ። በመሀላችሁ ምንም የሚፈጠር የለም። ሰላም ወርዷል ማሚ። አሁን እኔ እንደዚህ ማውራት አልፈለኩም የእውነት ነው የምልሽ። ግን ማውራት ያለብኝ ጉዳይ ስለሆነ ነው። እዛ ጋር እኔን እየጠበቀ ያለ ቤተሰብ ስላለ ነው ማሚ። እሺ ያው የምትመክሪው ከሆነ ልጅሽ እንሄዳለን። ችግር የለውም እኮ ተረጋግተሽ ዝም በል ምንም እናወራለን። እና ማሚ እኔ አንድ ነገር ልናገር የምፈልገው ነገር በጣም የሰራው ትልቅ ውርደት ይሄ ብልግና ነው። እኔ ለተጠቀምኩት ቃል በጣም ሊያስጠላ ይችላል ግን ተግባሩ ነው ማሚ። ከአዲስ አበባ በማይሆን ሁኔታ ቃሉን መጠቀም አልፈልግም። አግቶኝ ካለ ፍቃዴ ነው ያመጣኝ እዚህ ድረስ ካለ ፍቃዴ ነው ያመጣኝ። ቡታጅራ እንዳለ ሁሉ ያወቅኩት ዛሬ ገና ነው። በቃ ተናገራ። ምን ዝም ያስፈላል? ዝም ለምን ትላለህ? ተናገር። ያደረግከውን ስራ ተናገር። ምንም የምናገረው ነገር የለም። በፍቃድሽ ነው የመጣሽው። አሁን እናቴ ቤት ለምን ማሚ ሌላ ድራማ ደቅኖ አስፈራርቶኝ ነው ቡታጅራ ድረስ ያመጣኝ። እኔ ጋር ተስማምተሽ የመጣሽው ነገር አሁን አርገም ተናገር። ካንተ ጋር ተስማሙት እና ወዴት ነው እንትምትለው? ይኸውልሽ ምንም የምንናገረው ነገር የለም እናቴ። ምንም ነገር የምትልሽን ነገር እንዳለ ውሸት ነው። ያለችሽን ነገር በሙሉ እንድታምኛት አልፈልግም ማሚ። እኔ ቡታጅራ እንደሆንኩኝ ያወቅኩት ዛሬ ገና ነው። ከአዲስ አበባ ጠልፎ አምጥቶኝ ነበረ። የት እንዳለው ሁላ አላውቅም። ከአንደኛው ክፍለ ዘፈን ዝም በል የሚታወቅ ነገር ነው። ቪዲዮ ስለማይታይ ምንም ነገር አታውቅም ብለህ ዝም። እኔ ደግሞ ዝም አልልም። ገብቷል? እኔ ቤተሰብ ያለኝ ሰው ነኝ። እዛ ጋር ቁጭ ብሎ ልጄ ታለች እያለ የሚፈልገኝ ሰው ነኝ። እሺ የሰራው ስራ ማሚ እኔና እሱ እኔ አሁን እናንተ እንድትታረቁ ነው። ከተታረቃችሁ በኋላ ምንም እኔ በእናትና ልጅ መሀል ገብቼ
ጸብ ማድረግ አልፈልግም። አሁን እንድንጣላ እንድንጣሉ አይደለም። እኔ አሁን ላይ ከሱ ጋር ባለመግባባት ተጣልተናል፣ ተለያይተናል። ማለትም ተግባብተን ምንም አይደለም። ምንም ችግሩ በቃ ይሄን ነገር ልናወራ አይደለም አይደል? እኔ እናገራለሁ። ሲጀመር ምንም መደበቅ የሌለበት ጉዳይ ነው እና ማሚ ተስማምተን እኔና እሱ ተለያይተናል። ተስማምተን እህትና ወንድም እንሁን ብለን ህይወታችንን እየመራን እኔም ቤተሰቦቼ ከዚህ በፊት ይታወቃል ሽማግሌ ተልኮልን በአጋጣሚ ወደ ቡታጅራ መጥቻ ቃለው ግን ደግሞ ያ ነገር ለኔ ተልኮልኝ ነበር። ያኔም ቢብዬ ነበር። ዛሬ ግን ተቀብዬ ፕሮግራም ተደርጎ ሁሉም ሰው ተሰብስቦ ቤተሰብ ሁሉም ሰው መጥቶ ከዛ ፕሮግራም ላይ ሳልፈልግ ካለ ፍቃዴ ነው ይዞኝ የመጣ። እውነት ነው ውሸት? ውሸት። ቪዲዮ እኮ አለ። ስልኬን ስጠኝና ቪዲዮ ላሳያ። ስልኬንም ቀምቶኛል። ስልክም የለኝም ማሚ። በቃ ከቻልሽ ስልኬንም ተቀበይልኝ። ስልክም የለኝም። በቃ በእኔ ቦታ ከሆነ ቤተሰብ እዛ እያዘነብኝ ነው ያለው። ቤተሰብ ብዙ ወጪ አውጥቶ ፕሮግራም ተፈጥሮ ስንት ነገር ከተደረገ በኋላ የእነሱን ክብር ዝቅ እያደረኩ ነው ያለው። ያው ትረጅኛለሽ። ሴት ልጅ ነኝ። ቤተሰቦቼን ማዋረድ አልፈልግም። ሽማግሌ ተልኮ ስንት ነገር ተልኮ እኔ እዚህ መሆን የለብኝም። በቃ የሚሰማ ከሆነ ንገሪው። ምን ትላለህ? ተናገር። አድርጎታል። እስቲ ባፍ አውጣ። አላደረኩም በላ ትግል ሳይሆን ያው እናቴ ማድረግ የነበረብኝ ነገር ከሆነ እሺ አድርጌያለሁ። ምንም እኮ የሚመጣ ነገር የለም። በቃ አድርጌዋለሁ። አስፈራርቼ ይዤሽ መጥቻለሁ። ያውም ስለማፈቅርሽ። በቃ አሁን ወደ ቤተሰቦቼ ውሰደኝ። ለምንድን ነው የምወስደሽ? ኦኬ ሌላ ሰው እንድታገቢ በቁጣ አይደለም እኮ በፍቅር እንጂ እኮ በቁጣ አይደለም። እናቴ በፍቅርም እኮ በፍቅር ይኸውልሽ እኔ ላስረዳት ሞክራለሁ። በፍቅርነት አንተ እንደዚህ በማስፈራራት ወይም በቃ በግድ አይሆንም። እሺ በፍቅር ደግሞ እኔ በፍቅር አስተካክላለሁ። እሺ ሁሉ ነገር መስተካከል ያለብኝ ነገር በሙሉ አስተካክላለሁ። ይሄው አንድ እድል ስጪኝ። ይሄውሽ አንድ እድል ስጪኝ። አብሬሽ እንደሆነ እድል ስጪኝ። አይደለም ጊዜው አይደለም። በቃ ሽማግሌ ተልኮልኛል ማለት ማሚ ሽማግሌ ተላከ ማለት እኮ ሁሉ ነገር ተወሰነ። ጋብቻ ማለት ነው በቃ አይደለም። ጋብቻ ሆነ ማለት አንቺ ከኛ ተወሰድሽ ማለት እኮ። አዎ እኔ እንደዛ አድርጌያለሁ። አይሆንም። ይሄ ደግሞ የማይሆን ነገር ማሚ እንደዛ አሁን ይሆናል አይሆንም ስለተባለ አይደለም። እወድሻለሁ። በጣም ነው የምወድሽ። እኔ ከልጄ አስበልጬ ነው የምወድሽ እና ይሄ ደግሞ እኛም ሽማግሌ እንልካለን። ይሄ የማይሆን ነገር ማድረግ ያለብን በሙሉ ልክ እኔም አሁን ሽማግሌ መላክ እችላለሁ። ማሚ የተረዳችሁኝ አይደለም። እኔ ማሳዘን እናቴ ነሽ። ምንም የሚለውጠው ነገር የለም። ልትወጪ ደግሞ አንዴ እኮ ሆኗል። ያንን ደግሞ ያበላሸው ልጅሽ ነው። ያንን ያበላሸው ደግሞ እሱ ነው። ራሱን ያበላሸው ምንድነው? ሽምግልና እኮ እኔ ስልካውን ሽምግልና ባንዴ ትቀበይኛለሽ? በቃ እነሱንም አልተቀበልሻቸውም። ተቀብዬ እሺ አንዴ እኮ አይደለም ከአንዴም ብዙ ጊዜ ነው የመጡት። እሺ ከአንዴ ብዙ ጊዜ መጥተው ሽማግሌ በቃ ማሚ ከቻልሽ አዲስ አበባ እንዲሄድ አድርጊው። አዲስ አበባ መሄድ አለብኝ። የሚሄድበትም ጊዜ አይደለም። ከዛ መጥታችኋል። አሁን ማሚ በግድ ነው ያመጣኝ። እኔ ወደ አዲስ አበባ መሄድ እፈልጋለሁ። ለምንድን ትቀልሽ? እንደማፈቅራት ንገሪያት። ቤተሰቦቼ እዛ ቁጭ ብለው አይደለም እየተዋረዱ ነው ያሉት እኮ ቤተሰቦቼ ዝም ብለው ቁጭ ብለዋል። ምንም እንዴት ነው የማይሉ? ሽማግሌ ተልኮ ሁሉ ነገር ቆርጧል። መጀመሪያም ስህተት ነበረ። እኔ አጥፍቻለሁ። እሺ ተምሬበታለሁ። አጥፍቻለሁ። ስለተመለሰ አሁንም እኔ መጀመሪያም ካለሷ በስተቀር ብዬው ነበረ በራሱ እጅ። አሁን ማሚ እኔ አሁን ስለተፈጠረው ነገር እናቴ ነገር ሁሉ እናስተካክላለን እንጂ እኔ እናቴ እንደዚህ ነው እንዲህ ነው የተፈጠረውን እያንዳንዱ ነገር አልነግርሽም። ግን በመሀላችን በጣም የማይሆን በጣም ብዙ ነገሮች ተፈጥረዋል። ከዛ ደግሞ እኔና እሱ ተስማምተን ሁሉ ነገር በቃ አብቅተናል። በቃ ቆርጥሽ ነው የትም አትሄጂም። እኔ እሄዳለሁ። አሁን እኮ የት እንዳለሁኝ አውቄያለሁ አይደለ? እስከዛሬ ሌላ ሀገር የወሰድከኝ ያህል ነው ያስመሰልኩ። ግን ቡታጅራ ማለት ከአዲስ አበባ በጣም ቅርብ ነው። ዛሬውኑ ቤተሰቦቼ ይመጣሉ። እሱን ደግሞ እኔ ልንገርህ የማይሆን ነገር ትገባለህ። ሴት ልጅን መጥለፍ እስር ቤት ያስገባሃል። ማሚ በቃ ቢያንስ እንኳን ንገሪው። እንደዚህ እያደረገ ያለው ነገር በህግ ያስቀጣል። በቃ እኔ ምንም የምምረው ነገር አይኖርም። በቃ ካሳሰሩ ታሳሰሩ። እኔ ምንም ማድረግ ነገር የለም። ልታሰር ችግር የለውም።
ልታሰር ያንን ሁሉ ንገሪያት፣ አስረጃት በቃ እሺ። ቢያንስ እናቴን እንኳን አትሰሚም? እሺ እና ለእናቴ እንኳን ክብር የለሽም? እኔ እኮ ስላከበርኩኝ ነው አይደለ በክብር እንደዚህ እያናገርኩኝ ያለሁት። በቃ ውሳኔ መታወቅ አለበት። እኔ አሁን የማንም በቃ የኔ ሆነሻል ማለት አልችልም። እናቴ ናት፣ አልክዳውም። በአንተ የተነሳ የኔ ሆነሻል። ዛሬ ማይሆን ነገር ውስጥ አልገባም። ገብቷል አይደለ? ምንም ነገር ማድረግ አትችይም። አዎ በቃ እኔ ማሚ ቂም እኮ እያያዝኩበት እኮ አይደለም። ቂም ይዤበት አይደለም፣ ግን ተስማምተን ነው በቃ ተስማምተን የወሰነው ውሳኔ ነው። እናቴ ካጠፋሁባት ይኸው ከጉልበቴ ተንበርክኬ ይቅርታ እንድታረጊልኝ እሺ እድል ስጪኝ። እኔን ለማስጠቆር እኔን ምንም አላደርግም። ምንም የሚቀይረው ሀሳብ የለኝም። ለምን እዚህ ጋር አትንበረከክም? የፈለግከውን አታደርግም። ለምንድን ነው ለምንድን ነው ማትቀየሪው? ይቅርታ የእውነት እንደዛ ለምን ነው ማትቀየሪው? አልቀየርም። ለምን ምንድን ነው ሰው ገድዬብሻለሁ? ያለኝ ሰው ነኝ። እሺ ቃርለ እኔ እኮ ከነ ክብርሽ እሺ ደፍሬሻለሁ፣ ክብርሽን አሳጥቼሻለሁ። ክብርሽን አሳጥተኛል። ይዘኸኝ ስለሄድ ክብር አሳጥተኝ። ማሚ የተዘጋጀውን ነገር ባሳይሽ አንቺ ሁላ በጣም ትደነግጫለሽ። ልጁ ባደረገው ስራ በጣም ነው የምታዝኝበት። እኔ ድጋሜ እንድታዝኝበት ስለማልፈልግ ነው። እሺ አንቺን እንድታዝንብሽ አታድርጊያ። እኔ አታዝንብኝም። በቃ ይሄ የተወሰነ ውሳኔ ነው። በቃ አደርጋለሁ። በቃ እንክሳለን። ችግር አዎ ማድረግ ያለብን እናቴ ይሄው እኔ መክፈል ያለብኝ በሙሉ ዋጋ ከፍላለሁ እያልኳት ነው። በቃ ለምንድነው ማትሰሚው? ያለፈ ታሪክ ነው። በቃ ያለፈ ማሚ አንዴ በህይወታችን ተፈጥሮ አንዴ አለፈ። ራሱን አልፈልግሽም ብሎ የተወኝ እሺ አሁን ፈልግሻለሁ። እኔ ደግሞ አይቻልማ። እኔ ህይወት ጀመሬ ነው አንተ የምትፈልገኝ? ለምን ቆይ እናት ቆይ አይደለም የሰው ፍቅረኛሞች ሆኖ አንድ ሳምንት አንድ ወር ይጣላል፣ ስንት ጊዜ ይጣላል። አንቺ እንኳን 10 አመት ሙሉ ከባለቤትሽ ጋር ተጣልተሽ ከ10 አመት በኋላ ተታርቀሻል። ሰው የዛን ያህል ጊዜ ይጠብቃል። እሷ በአንድ ሳምንት አንቺ ማነሽና ነው ባንዲ ይሄን አይነት ውሳኔ ተሰጪ? ቤዛ ነኝ ካላወቅህ ልንገርህ፣ ቤዛ ያለው ጉዳይ በቃ አብቅቷል። አሁን እኮ ልንገርህ፣ አሁን እናንተ ጋር ስለሆንኩ ነው እሺ እንደዚህ ታግሼው ላይ ያናገርኩህ ያለው። ምንም አታመጭም። በቃ በጉልበት ከሆነ እኔም በልክ ከሆነ እኔ እስከ ጥግ ድረስ እሄዳለሁ። በቃ እኔ እናቴ ዛሬ መጣሁት ወደ አዲስ አበባ እንድሄድ በእናትሽ በቃ አድርጊ። ወደ አዲስ አበባ እንድሄድ ንገሪው። በቃ ልሂድ እኔ ወደ ቤተሰቦች። ይኸው ሂጂ፣ መንገድሽ እኮ ጨርቅ ነው። እስቲ ቤት በኩል እሺ ስልኬን ስጠኝ። አልሰጥሽም። ከዛ ሳያለሁ እንዴት እንደሚሄድ እስቲ እንዴት እንደምትሄጂ። እሺ ስልኬን ተቀበይልኝ ማሚ። አይደለም በጥል አይደለም። አሁንም ቢሆን እልሄን አታስጨርሽኝ። በቃ እዚህ አስመጣኸኝ። በቃ ሌላ ነገር ውስጥ እንድገባ አታድርጊኝ። ሌላ እርምጃ ከትላንት ወዲያ እንዳደረኩት ባለፈው እንዳደረኩት አይነት ነገር ምንም እንደዛ ነው። አው ደፋሻለሁ። እሺ ግደልኛ። ይኸው እየሰማሽ ነው አይደለ ማሚ? ግደለኝ። አንቺ የኔ መሆን ካልቻልሽ ማለት ነው አንቺ ማትኖሪ ምን ይማል ነው? ገድለኛል እኮ ስንት ጊዜ ያስነሳ እየገደልከኝ ምን ያለው? አይደለም አሁን ማስነስቼ ይገልሻለሁ። ይሄንን ይኸው ባጭራስ ማሚ በቃ እኔ በምን እኔን አይሰማኝም። በቃ እኔ እየሰማኝ አይደለም። ስለዚህ በቃ እኔ ልሂድ። እዛ ጋር ቤተሰብ እንደ የሴት ቤተሰብ ነሽ አይደል ማሚ? ይገባሻል። ሴት ልጅ አለችሽ። ልጅሽ ብትጠለፍ እንደዚህ ዝም ብለሽ ቁጭ አትይም። በቃ ካልሄድኩኝ ነው የምትይው። ከአባት ከእናቱ አይኖርም። ያው ከትዳሩ ነው የሚኖረው። በቃ አሁን እኔ ወደዚህ የመጣሁበት መንገድ ትክክል አይደለም። ለምን የሁሉ ዋጋ መከፈለቆ ታውቆሻል። ግን የሁሉ ዋጋ መከፈለው አንቺ ወርቅ ታመርችልኛለሽ ብዬ አይደለም እንደዚህ እየታገልኩልሽ ያለሁት ስለማፈቅርሽ ነው። አልችልም። ማልችለውን ነገር ደግሞ ተወኝ አይባልም። ደግሞ ሲጀመር እናቴ በኔ ለተነሳስታ ያኔ እንደዛ አድርገኸኛልና የማይሆን ውሳኔ እንዴ የዛኔ እንደዛ አድርገኸኛል። በአንድ ሳምንት ሽማግሌ ተልቆ እሺ ተብሎ ተፈቅዶ ካፌ ቃላ እሱ እንደዚህ ስላደረገኝ ብዬ አንድ ያንተን ስም ያነሱበት አይባልም። እናት እኔ ለ2 አመት ፍቅረኛ የሆነች ሴት በአንድ ሳምንት ላይ 2 አመት አልሆነንም። እሺ 1 አመትም በይው። እሺ 1 አመትም በፍቅር አሳለፈን አይደል? 1 አመት በፍቅር ያሳለፈ ሰው አንድ ሳምንት የሰው ልጅ ካልተግባባ ወልዶም ቢሆን ይለያያል። ገብቷል አይደል? እኮ ሲለያየ ደግሞ ማለት ነው ያልከው ተስማ እኔ እኮ ያልገባኝ ነገር እሺ አሁን ምንም መጨቃጨቅ በሰፊ ከኔ በፊት አስቀምጠሽው ነበር ንገሪኝ። እኔ ጊዜ ማሳለፊያ ነበርኩ። እንደዛ ካልሆነ እኮ በሳምንት ውስጥ የምታገቢ ከሆነ በእኔ እልህ ተነሳስተሽ። አረ ማሚ የሆነ ነገር በይ። እኔ እኮ አሁን እናት ያልተረዳሽኝም። እኔ አሁን ባለትዳር የሆንኩኝ ሰው ነኝ። በቃ ባለትዳር ላይ ደግሞ እንደዚህ አይደረግም። ይሄ ነገር በደንብ ያስቀጣዋል ይባላል። ለምንድን ነው የማይባለው? ተይዞ እኮ እንኳን የመጀመሪያ ቀድሜ የነበረው እኮ ያው መጀመሪያም እንደነበረ ነው። ጥላችሁ
ጥሩ አይደለም ተመለስ ስለው ነው እምቢ አለኝ ግን ያም ሆኖ ስተት አድርጌ አዎ በቃ ዋጋ አስከፈለኝ አይደል በቃ ከዚህ በላይ ደግሞ ዋጋ ታስከፍይ መለሳለሁ ሲል አንቺ እሱ ሲመለስ ደግሞ አንቺ ደግሞ ሃርድ መፍጠር የለሽ ነገሮች ሁሉ በትግስት ይስተካከላሉ አንቺ ያው ምንም ይሁን ምንም የቀድሞ ፍቅረኛሽ ነው እና አሁን ደግሞ በአጭር ጊዜ ውስጥ እንደዚህ አይነት ውሳኔ ውስጥ መግባት በጣም እንትን ይላል እኔ እንደዚህ ደርሳችኋል አላልኩም እኔ አሁንም ቢሆን ያው እንደዚህ አንድ ላይ ሳያችሁ ደስ ብሎኛል ተደስቼ ነበር አሁን ይቅርታም ታደርግለት ደስ ይለኛል ግን ያው እሺ ይቅርታ አድርግልኝ እንጠይቅሽ ያልተረዳሽ ነገር ይቅርታ አላደርግለትም አላልኩም ይቅርታ አድርጌልካለሁ ብዙ ጊዜ ነው ያልኩት ግን አብረን መሆን አንችልም እንችላለን እኔ ባለትዳር ነኝ እኛ ከፈለግን ደግሞ እንሆናለን ማሚ እኔ ባለትዳር ነኝ ኧረ እኔ በፈጠራችሁ አምላክ ልለምናችሁ ማሚ ያው ስንት ቀን ምግብ እንኳን አልቀመስኩም አንዱ የሚባል እንኳን ባፍ ያልነኩም በቃ መሄድ ነው የምፈልገው አሁን አበላሽ በእናቴ እቺ ትበያለሽ ተጣጣጫለሽ የፈለግሽውን ነገር ታደርጊያለሽ ትበያለሽ ያደረክ ነው የማይሆን ነገር አታድርግ እሺ በእናቴ ልለምንሽ በቃ የማይሆን እኔ ታውቀኛለህ እንዴ ካልኩኝ ገብቷል አንተ በእናቴ እያስፈራራኸኝ ነው አንቺ ልህ እንዳለብሽ ሁላ እኔ መልህ አለብኝ እልህ ውስጥ አታስገብኝ በፍቅር እየጠየቅኩሽ ነው ያለሁት ያልሆነ ነገር እንዳደርግ አታድርጊኝ እንደዚህ አይባል ማመጣውን ደግሞ አሳይሻለሁ እኮ የት እንዳለው አይቻለሁ እኮ ወቂ አሁንም ሌላ ቦታ ይዤሽ መሄድ እችላለሁ ማንንም አያስቆመኝም ማሚ ምን እያለ እንደሆነ እያየሽው ነው አይ ነው እኔ ልጅሽ ነኝ አይደል እንደ ልጅሽ ነው አይደል የምታስቢኝ ስለዚህ ቤተሰቦቼ ጋር መሄድ አለብኝ በቃ ቤተሰቦቼ ጋር ልሂድ እየጠበቁኝ ነው ታግቼ ነው አይደለም ማሚ ታግቼ በሌሊት ነው ያስወጣኝ በቃ ያ ደግሞ እስር ቤት ሊያስገባው ይችላል ያሳስረዋል እስቲ ይድረሱብኝና ስለዚህ በቃ ከቻልሽ ማሚ ምከሪው እኔም ወደ ቤተሰቦቼ ልመለስ የራሱን ህይወት ይኖር እኔም የጀመርኩትን አዲሱን ህይወቴ በቃ መስመር ላስይዘው እዚች ጋር ይሄኛውን ነገር ሳጨርሽ ያኛውን መስመር ለማስያዝ ትሞክሪያለሽ ካንተ ጋር ያለው ነገር አብቆታል አይደል ማናችሁም እየተረዳችሁኝ አይደለም ማሚ ስላደረኩት ነገር የሆነ ማለት ነው እየት ሄደችም እሺ ለቀቀኝ ይሄው ለቀኩሽ እሺ ለቀኩሽ እሺ ማሚ እሺ በቃ እሺ ያለኩኝ ነው